ጥንተ አብሶ የቃሉ ትርጉም ምንድነው? ጥንተ አብሶ የግዕዝ ቋንቋ የግዕዝ ቃል ሲሆን የጥንት ወይም የበደል መጀመሪያ ማለት ነው። የነገረ መለኮት ምሁራን ኦሪጂናል ሲን ይሉታል። ይኸውም በመጀመሪያዎቹ ሰዎች በአዳምና በሔዋን የተፈጸመ ኃጢአት ስለሆነ ጥንተ በደል ተብሏል። በዚህም ሕግ መተላለፋቸው ከጸጋ ተራቅተዋል፣ ከልጅነት ተለይተዋል፣ ከክብር ባዶ ሆነዋል። በሞተ ስጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ገሃነም ወይም ርደተ ሲኦል ተፈርዶባቸዋል። ስለዚህ ይህ ምን ተብሎ ተጠርቷል? ጥንተ በደል ወይም ጥንተ አብሶ ተብሎ ተጠርቷል። ከዚህ በኋላ ሰዎች ለ5500 ዘመን የተፈራረቀባቸው የኃጢአት አረንቋ ወይም የበደል አረንቋ የገቡበት ጉድጓድ ደግሞ ምልአተ ኃጢአት ተብሎ በቤተ ክርስቲያን ይታወቃል። ሊቁ ቅዱስ ዮሐንስ አፈወርቅ ምን ብሏል? ሶበሰ መጻ እግዚእነ በጥንተ አብሶ እሚኮነ ሞቱ ለቤዛ ብዙሃን። ጌታችን በጥንተ በደል ሰው ሆኖ ቢሆን ኖሮ የቀደሙ ሰዎች ጌታ ሰው መሆኑ ለአዳምና ለሔዋን ነበረ። እኛ በግዝረታችን በመስዋዕታችን በጸሎታችን እንድናለን ወይም ዳን ባሉ ነበረ። ግዝረታቸው መስዋዕታቸው ጸሎታቸው እንዳላዳናቸው ካሳየ በኋላ 5500 ዘመን ሲፈጸም በምልአተ ኃጢአት ሰው ሆኗል ብሎ ሊቁ ዮሐንስ አፈወርቅ አመስጥሮታል። እና ከቅድስት ድንግል ማርያም ጋር ያለውን ግንኙነት ደግሞ ብንመለከት በዚህ የአዳምና የሔዋን ስህተት ምክንያት የሰው ልጆች ሁሉ ከጸጋቸው ተራቁተዋል ለ5500 ዘመን። ኢሳይያስ በምዕራፍ 64 ቁጥር 6 ላይ ምን አለ? ሁላችን ረክሰናል፣ ጽድቃችንም እንደ መርገም ጨርቅ ነው አለ። እንኳን ኃጢአቱ ጽድቁ ራሱ እንደ መርገም ተቆጥሯል። ጽድቃችን እንደ መርገም ጨርቅ ነው፣ ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል በማለት የሰው ልጆች በመላ ምልአተ ኃጢአት እንደ ደመና እንደ ጉም በከበበበት ዘመን ቅድስት ድንግል ማርያም ግን ምንም አይነት የጸጋ እጦት ያልደረሰባት በመንፈስ ቅዱስ ጸጋ የተጠበቀች በመሆኗ መልአከ እግዚአብሔር ቅዱስ ገብርኤል ለመጀመሪያ ጊዜ ተገልጦ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ በማለት አብስሯታል። ወደፊት ይመላብሻል አላላትም፣ ምልዕተ ጸጋ ነው ያላት። ምልዕተ ጸጋ ማለቱ ምንም አይነት የበደል መራቆት እንዳላገኛት ያሳያል። ይሄ እንግዲህ ጌታን ከመጽነሷ በፊት ባለው የብስራት ኃይለ ቃሉ ነው። በመጽሐፍ ቅዱስ ላይ ሁሉም ጸጋው ስለተገፈፈ ጸጋን የተመላ ወይም ጸጋን የተመላሽ ተብሎ የተጠቀሰ ወይም የተጠቀሰች ማናቸውም የለችም ከቅድስት ድንግል ማርያም በስተቀር ከኦሪት ዘፍጥረት ጀምሮ ስናነበው። ለዚህ ነው ሚልኪያስ በምዕራፍ 1 ቁጥር 9 ላይ ምን ይላል? አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ አለ፣ ሁሉም ከጸጋ ስለጎደለ። ስለዚህ መልአከ እግዚአብሔር ቅዱስ ገብርኤል ጸጋን የተመላሽ በማለት ምልዕተ ጸጋነቷን አረጋገጠ። ይህ ብቻ አይደለም ያመጣው የጥንተ በደል ውጤትና የምልአተ ኃጢአት ውጤት። ሰዎች ሁሉ በሞተ ስጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶባቸው በሐዘን በለቅሶ በጩኸት ላይ ነበሩ። ዳዊት ስለዚህ ነገር ምን ይላል? በመዝሙር 118 ቁጥር 28 ላይ በጣም ስለደረሰባቸው ሐዘን ከሐዘን የተነሳ ነፍስ ያንቀላፋች ይላል። ስለዚህ ሰው ሁሉ በዚህ ኃጢአት የሐዘንና የለቅሶን ዋይታ መሪር ለቅሶን በሚያነባበት ሰዓት ቅድስት ድንግል ማርያም ግን ይህ ሐዘን ስላልደረሰባት መልአኩ ምንድነው ያላት? ፍሥሕት ነው ያላት። አሁን ይሄ ቃል ብዙ ጊዜ እየተዘለለ ነው የሚባለው። ነገር ግን መልአኩ ተፈሥሒ ፍሥሕት፣ ፍሥሕት ማለት ደስተኛይቱ ማለት ነው። ኃላፊ ነው ደስተኛይቱ አላት። ምንም አይነት ሐዘን ስላልደረሰባት በትንቢተ ነቢያት በመላእክት ተልእኮ ደስ ብሏት ስለነበረች ጌታን መውለድ ደግሞ የደስታ ፍጻሜ ስለሆነ ደግሞ ደስ ይበልሽ ይላታል። ስለዚህ ጥንተ በደል ያመጣው ወይም ምልአተ ኃጢአት ያመጣው ሐዘን፣ ለቅሶ፣ ዋይታ አልደረሰባትም። ጥንተ በደል ያመጣው የጸጋ መገፈፍ አልገጠማትም። ሌላው ቅዱስ ጳውሎስ በሮሜ 5:14 ላይ ምን ይላል? ወባህቱ ኮነኖሙ ሞት ማዳም እስከ ሙሴ ለእለሄ አበሱ ወለእለሄ ያበሱ። በአንዱ በአዳም ኃጢአት ምክንያት ከአዳም እስከ ሙሴ ጀምሮ የበደሉትንም ያልበደሉትንም ሞት ገዛቸው አለ። ስለዚህ ገዡ ማን ነበረ? ሞት ነበረ። በዲያብሎስም ያልፈጠረውን ፍጥረት ያልገዛውን ሰውነት ለ5500 ዘመን ተቆጣጥሮት ነበር የሚኖረው። ቅድስት ድንግል ማርያም ግን ይህ ነገር እንዳልገጠማት የእግዚአብሔር መልአክ ተገልጦ ምንድነው ያላት? እግዚአብሔር ምስሌኪ ነው ያላት። ሰማያዊ አምላክ እግዚአብሔር ሞት በሚገዛበት ዘመን እሷ ግን እግዚአብሔር ከሷ ጋር ስለነበረ እግዚአብሔር ወደፊት ካንቺ ጋር ይሆናል አይደለም ያለው፣ እግዚአብሔር ምስሌኪ ነው ያለው። ስለዚህ ያጣነውን እግዚአብሔርን ስትወልድልን ግን ስሙ ማን ተባለ? አማኑኤል ተባለ። ዘበትርጓሜ
ትርጓሜው እግዚአብሔር ምስሌነ እግዚአብሔር ከኛ ጋር ሆነ ተብሎ ተጠቅሷል። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ቅድስት ድንግል ማርያም ከእናቷ ማህፀን ጀምራ በመንፈስ ቅዱስ ጸጋ ስትጠበቅ ከተወለደች በኋላ ደግሞ በተሰጣት ነጻ ፈቃድ በሃይማኖት በምግባር በንጽህና በቅድስና በድንግልና ጸንታ ኖራለች ብላ ታስተምራለች። ለዚህም አመስጥሯ ሁለት ምሳሌዎች ትጠቅሳለች። ለምሳሌ ቀዳማዊው አዳም መርገም ካልደረሰባት ከታተመች ምድር እንደተገኘ ሁሉ የምስጋና ባለቤት ኢየሱስ ክርስቶስም ጥንተ መርገም ካልደረሰባት ከድንግል ማርያም በሕቱም ድንግልና ተወልዷል። ይህ አንድ አስረጅ ነው። ሁለተኛ ሔዋን ቀዳማዊቷ ሔዋን ከአዳም ጎን ስትገኝ ምንም አይነት ጥንተ መርገም እንዳላገኛት ዳግሚት ሔዋን የተባለች ቅድስት ድንግል ማርያምም ስትጸነስም ሆነ ስትወለድ በመንፈስ ቅዱስ ጸጋ የተጠበቀች በመሆኗ አዳማዊ ኃጢአት አልደረሰባትም። ለዚህ ነው እነ ኢሳይያስ ሁሉ የሰራዊት ጌታ እግዚአብሔር ዘርን ቢያስቀርልን ኖሮ እንደ ሰዶም በሆነ ገሞራንም በመሰልነ ብሎ ኢሳይያስ 1:9 ላይ ሲናገር፣ ሰሎሞንም በመኃልየ 4:7 ላይ አልብኪ ነውር ወይ ምንትሪ ላይ ሌኪ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽ በማለት ቅድስት ድንግል ማርያም ከአዳማዊ ኃጢአት የተለየች በሃይማኖት በምግባር በንጽህና በቅድስና ጸንታ የኖረች እንደሆነች ነቢያት መስክረዋል፣ ሊቃውንትም አስተምረዋል። አንዳንዶች እመቤታችን ከጥንተ አብሶ ነፃ ነች ካል ሰማያዊ ኃይል ሆነች ማለት አይደለም ወይ? ኃይል አራማዊት ማረጋችን አይደለም ወይ? ሰማያዊ ፍጡር ማረጋችን አይደለም ወይ የሚሉት አስተባለ። ይህን እንዴት ይመለከቱታል? ይህ አመክንዮ ፍጹም የተሳሳተ አመክንዮ ነው። ምክንያቱም ኃጢአት መስራትም ሆነ አለ መስራት ከኃይል አርያማዊነት ጋር ወይም ከሰማያዊ ኃይል ጋር ምንም ግንኙነት የለውም። ለምሳሌ የሰው ልጆች መገኛ ሆኑት ማን ናቸው? አዳምና ሔዋን ናቸው። አዳምና ሔዋን ንጽሐ ጠባይ ሳያድፍባቸው ምንም መርገም ሳይኖርባቸው እኮ በገነት የእግዚአብሔርን ሕግጋት ጠብቀው 7 ዓመት ቆይተዋል። ታዲያ አዳምና ሔዋን ምንም ኃጢአት ሳይሰሩ 7 ዓመት በገነት ስለኖሩ ኃይል አርያማውያን ናቸው ልንላቸው እንችላለን ወይ? አንችልም። ሌላው ለምሳሌ ኃይል አርያማዊ መሆንም ደግሞ ከስተት ይጠብቃል ማለት አይደለም። ሳጥናኤል እኮ መልአክ ነው፣ አንዱ ነው ከመላእክት ከሊቃነ መላእክት እንደውም እንደ አንዱ ነው። ተፈጥሮ ሰማያዊ ነው፣ የሚኖረው በሰማይ ነበረ። ነገር ግን ፍጡር መሆኑን እያወቀ ፈጣሪነትን በመመኘቱ እንጦርጦስ ወርዷል። ለዚህ ነው ዮሐንስ አፈወርቅ ምን ይላል? እግዝእትነ ማርያም ትነጽእ መላእክት ከመላእክት ይልቅ ትነጻለች ካለ በኋላ ለመላእክትኒ ተክህሎሙ ድንጋሌ ህሊና ለሳጥናኤልና ለሰራዊቱ ከሐሳብ ኃጢአት መጠበቅ አልተቻላቸውም አለ። በቀደመ ወራት ያልተሰጣቸውን አምላክነትን ሽተው በድለው ወደ ምድር ወርደዋል ይላል። ቅድስት ድንግል ማርያም ግን የሚደንቀን በአርያም አልነበረችም። ኃጢአት እንደ ጉም እንደ ደመና በከበበው በዚህ ዓለም እያለች ብቻዋን በሃይማኖት በምግባር በንጽህና በቅድስና በዘላለማዊ ድንግልና ጸንታ መኖሯ ነው። ስለዚህ ኃጢአት መስራት ወይም አለመስራት ከኃይል አርያማዊነት ጋር ምንም አይነት ግንኙነት እንደሌለው ይህ የመጽሐፍ ቅዱስ ኃይለ ቃል ያስረዳናል። ሌላው ወደ ኋላ መልሶታለኝ። ፍሲት የሚለውን ኃላፊ ነው ብለውታል። ፍሲት ኃላፊ እንዲሰርጎ ነው የሚሆነው። ቅጽል ነው ወይስ ኃላፊ ነው? ፍሲት ደስተኛይቱ በጥንት በተርጉማን ወይም ትርጓሜ ወንጌል ላይ ይላል በመላእክት ተልእኮ በትንቢተ ነቢያት ደስ ያለሽ ደስ ይላት ነበር 12ቱን ዓመት። ቅጽል ነው የሚሆነው ወይስ ኃላፊ ነው? ቅጽል ሆኖ ግን ኃላፊ ቃል ነው። ተፈሲ ደስ ይበልሽ ስንል ምንድነው? ወደፊት ነው። ፍሲት ግን ደስተኛይቱ ነው የነበረው ወደ ኋላ የነበረ አንድ በመላእክት ተልእኮ 12ቱን ዓመት በቤተ መቅደስ ሳለች የኢሳይያስን መጽሐፍ በማንበብ ደስ ብሏት ነበረ። ለዚህ ነው ትርጓሜ ወንጌል ላይ ምን ይላል? ደስ የተሰኘሽ ወይም ደስ ያለሽ ብለው ሊቃውንት ይፈቱታል። ቅድስት ድንግል ማርያም ኃጢአት ከሌለባትማ ከእግዚአብሔር ጋር እኩል ልትሆን ወይ የሚሉ ሰዎች አሉ። ይሄንንስ እንዴት ያዩታል? እንግዲህ አሁን እዚህ ላይ ቅድስናን መለየት አለብን። በመጀመሪያ ደረጃ የእግዚአብሔር ቅድስና የባህሪ ገንዘቡ ነው። ለዚህ ነው ማር ይስሐቅ ምን ይላል? እስመ ንጹሐት ማንቱ ጠባያቱ ለእግዚአብሔር ዘእንበለ ነውር ይላል። ሰናይ ህሊና ዘአልቦ ጸኒን። ይሄ ቅድስና የባህሪ ገንዘቡ ነው። ታዲያ በባህሪው ንጹህ ቅዱስ የሆነው እግዚአብሔር ደግሞ ስሙን ቀድሰው ክቡር እንዲወርሱ መላእክትንና ደቂቀ አዳምን በጥንተ ተፈጥሮ ከኃጢአት ንጹሃን አድርጎ ፈጥሯቸዋል። ታዲያ ከኃጢአት ንጹህ ሆነው ስለተገኙ መላእክትም አዳምና ሔዋንም እንዴ ከእግዚአብሔር ጋር እኩል ናቸው ሊባሉ ነው? አይባሉም። አሁንም በኢዮር በራማ በኤረር ያሉት ነገደ መላእክት ዓለም ከተፈጠረ ጀምሮ የእግዚአብሔርን ሕግጋት አላፈረሱም፣ ኃጢአት ሰርተውም አያውቁም።
ታዲያ ከእግዚአብሔር ጋር እኩል ናቸው ሊባል ይቻላል? ኃጢአት አለመስራታቸው አዳምና ሔዋንም 7 ዓመት በገነት ኃጢአት ሳይሰሩ ኖረዋል እኮ የታወቀ ነው መጽሐፍ ቅዱስ እንደሚነግረን። ታዲያ እነሱስ ከእግዚአብሔር ጋር እኩል ናቸው ልንላቸው ነው? አንላቸውም። ቅድስና የባህሪ ገንዘቡ ነው። አሁንም ይህ ብቻ አይደለም። ዓለምን ፈቃዷን ድል ነስተው በገነት በአጸደ ነፍስ ያሉ ቅዱሳንም አሁንም ከኃጢአት የጸዱ ናቸው። ታዲያ ከእግዚአብሔር ጋር እኩል ናቸው ልንላቸው ነው? አንላቸውም። እና ከኃጢአት መጠበቅ ከእግዚአብሔር ጋር መቃረን ሳይሆን እንደውም እግዚአብሔር በስነ ፍጥረት ያደረገውን ስራ እንድናደንቅ ያደርገናል። እግዚአብሔር እኮ ዓላማው ሰውን ሰው የሚያሰኘው ኃጢአት መስራት አልነበረም። ሰውን ሰው የሚያሰኘው እኮ በተሰጠው ነፃ ፈቃድ ተመርቶ የእግዚአብሔርን ትእዛዙን ጠብቆ ቅዱስ 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 ብሎ አመስግኖ ስመ ቅድስናውን ተሳትፎ እንዲኖር ነበረ። ስለዚህ ኃጢአት መስራትም ሆነ አለመስራት ከእግዚአብሔር ጋር እኩል ያሰኛል አያሰኝም የሚል አመክንዮ ውስጥ ሊያስገባ አይችልም። ሌሎች ደግሞ በሮሜ 3:23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል እና እናታችን ቅድስት ድንግል ማርያም ይሄው ኃጢአት በእርሷ ላይ አልፈዋል የሚል ሐሳብ አላቸው። ለዚህ ቤተክርስቲያናችን መልስ ምንድነው? ሮሜ 3:23 ላይ የሚያነሱት ጥያቄ አለ ሐሳብ አያይዘው እንግዲህ ቅዱስ ጳውሎስ ለሮሜ ሰዎች በጻፈላቸው መልእክቱ ሮሜ 3:23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል ብሎ የጠቀሳቸው አንደኛ መልእክቱን ማየት አለብን። አስቀድሞ ሊቃውንት አንብብው አለ መልእክት እምጥንታ እስከ ተፍጻሜታ ይላል። ከመጀመሪያው እስከ መጨረሻው ማንበብ መልካም ነው። እዚህ ላይ ከአይሁድም ከግሪክም ኃጢአትን የሚሰሩ ሰዎች ማለቱ እንጂ ሁሉም ሰው ኃጢአት ይሰራል ማለቱ አይደለም። አሁንም በሮሜ 3:23 ላይ ቅዱስ ጳውሎስ እየተናገረ ያለው አውቀው ስለሚሰሩት ኃጢአት እንጂ ስለተወረሰ ኃጢአት አይደለም። ምክንያቱም ጥንተ በደል የምንወርሰው የተወረሰ ኃጢአት እንጂ የሚሰራ ኃጢአት አይደለም። ለዚህ ነው ቅዱስ ጳውሎስ ምን አለ? የውርስ ኃጢአት ስላልሆነ እየተናገረ ያለው ኃጢአትን ሰርተዋል አለ እንጂ ኃጢአትን ወርሰዋል አላለም። የሚሰራ ኃጢአት ነው እየተናገረ ያለው። አንድ ግሪኮች፣ ሁለተኛ አይሁዶች ስለሚሰሩት ኃጢአት ከላይ መልእክቱን ስናነሳ ወርሰዋል አላለም፣ ሰርተዋል ነው ያለው አጠንክሮ። እንኳን ጸጋን የተመላሽ የተባለች ቅድስት ድንግል ትቅርና ሕፃናትስ መቼ ኃጢአት ይሰራሉ? የጳውሎስ ቃል ለሕፃናትም እኮ አይሰራም። 1 ዓመት 2 ዓመት የሞላቸው ሕፃናት ኃጢአት ሰራ ለማለት አንድ ሰው ምክንያታዊ መሆን ያስፈልጋል፣ አዋቂ መሆን ያስፈልጋል። ኃጢአት ዝም ብሎ አይሰራም። አውቀኸው አመዛዝነኸው በተሰጠ ነፃ ፈቃድ ተመርተ የሚሰራ ነገር እንጂ ዝም ብሎ የሚሰራ አይደለም። ስለዚህ ገና የተወለዱ የተጠያቂነት እድሜ ያልደረሱ ሕፃናት ሁሉ ከፍ ከፍ እስኪሉ ድረስ ኃጢአትን መስራት አይችሉም። ስለዚህ ቅዱስ ጳውሎስ ከፍ ከፍ ብለው እድሜያቸው ከአይሁድም ከግሪክም ኃጢአት ይሰሩ የነበሩ ስለሆኑ ይህንን አመልክቷል። ራሱ ጳውሎስ ካነበብነውማ ሮሜ 9:11 ላይ ምን ይላል? ነገር ግን ርብቃ ይላል ካንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ምንም ሳያደርጉ አለ። ሕፃናት ምንም ማድረግ አይችሉም። በጎ ማድረግ የማይችሉ ክፉ ማድረግ የማይችሉ እና እንደነሱ አመክንዮ ወይም እንደ ተከራካሪዎች አመክንዮ ሁሉ ኃጢአትን ሰርተዋል ከተባለ ሎቱ ስብሐት ፍጹም ሰው የሆነው ኢየሱስ ክርስቶስስ ይባላል። አየ እሱም ፍጹም ሰው ሆኗል ከኃጢአት በስተቀር። ሌላው በእውነት ስናየው ሐዲስ ኪዳንን ያነበበ ሰው ብዙ ነገር ይረዳል ብዬ እረዳለሁ። ሐዲስ ኪዳን የተጻፈው በግሪክ ቋንቋ ነው። በግሪክ ቋንቋ ደግሞ ሁሉ የሚለው ቃል ፓስ የሚል ነው። ፓስ የሚለው የግሪክም የጽሩ ቃል ደግሞ ሁሉ ማለት አይደለም፣ አብዛኛው እንደማለት ነው እንጂ ሙሉ በሙሉ ማለት አይደለም። ለምሳሌ ሐዲሳት ንባብ ብናነብ በወንጌል ዮሐንስ ምዕራፍ 12 ቁጥር 19 ላይ እነሆ ዓለሙ ሁሉ በኋላው ተከትሎት ሄዳ ይላልና ዓለም ሁሉ ኢየሱስ ክርስቶስን ተከተለ ማለት አይደለም። በዛው አካባቢ ያለው አብዛኛው ማለታቸው ሁሉ ነው ግን የሚለው። እንደገና ለምሳሌ ማቴዎስ 3:5 እስከ 6 ስለ ዮሐንስ አጥማቂነት ሲናገር ያን ጊዜ ይላል ኢየሩሳሌም ይሁዳም ሁሉ በዮርዳኖስ ዙሪያ ያለ ሀገር ሁሉ እየሄዱ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ ያጠምቃቸው ነበር። ታዲያ ዮሐንስ
ዮሐንስ የኢየሩሳሌም ሕዝብ በመላ ጠመቀ ማለት አይደለም፣ አብዛኛውን ማለት ነው። የመጨረሻውን ብጠቅስ ሉቃስ 2 ላይ 1 ላይ እነሆ ዓለሙ ሁሉ ይጻፍ ዘንድ ከአውግስጦስ ቄሳር ትእዛዝ ወጣች ይላል። መላው ዓለም ተጻፈ ማለት አይደለም፣ አብዛኛው በሱ ግዛት ያሉትን ለማመልከት ነውና ሁሉም ሲል ይሄንን ነገር እንደሚያመለክት መረዳት ያስፈልጋል ብዬ ሐሳብ እሰጣለሁ። ሌላው በአንደኛ ዮሐንስ 1:9 ላይ ማንም ኃጢአት የለብኝም ቢል ራሱን ያስታል እውነትም በእርሱ የለም የሚለውን ጥቅስ በመያዝ ወደ እናታችን ቅድስት ድንግል ማርያም ለማስጠጋት ሲሞክሩ ይታያል። ይሄንንስ እንዴት ያዩታል? ፍቁረ ጊዜ ዮሐንስ በመልእክቱ ላይ የሚያስተላልፈው አሁንም በግለሰብ ስለሚሰራ ኃጢአት እንጂ በአዳምና በሔዋን ምክንያት በሰው ዘር ላይ ስለመጣው ስለመጀመሪያው ኃጢአት አይደለም እየተናገረ ያለው። እዛው ቁጥር 10 ላይ ምን ይላል? አሁን ቅድም እንዳሉት ማንም ኃጢአት የለብኝም ቢል ራሱን ያስታል እውነትም በእርሱ የለም ካለ በኋላ ቁጥር 10 ላይ ምን አለ? በኃጢአታችን ብንናዘዝ አለ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ታዲያ የምንናዘዘው የግል ኃጢአትን እኮ ነው። በወርስ ኃጢአት እንዴት እንናዘዛለን? ስለዚህ ወንጌላዊ ዮሐንስ የምንናዘዘው ኃጢአት በግል የሚሰራ ኃጢአት ነው። ስለዚህ በተወረሰ ጥንተ በደል አይደለም። ስለዚህ ወንጌላዊ ማስተላለፍ የፈለገው በግለሰብ ስለሚሰራ ኃጢአት እንጂ ስለ ወርስ ኃጢአት ስለዚህ አመክንዮ ሊሰራ አይችልም። ይሄ እናታችን ቅድስት ድንግል ማርያም በብስራተ ገብርኤል ጊዜ ነው የነጻች የሚል ሐሳብ የሚናገሩ አሉ። ይሄንንስ እንዴት ያዩታል? ይሄ በጣም የነገረ ድህነትን ትምህርት የሚያፋልስ ትልቅና ፍጹም ክህደት ነው ብዬ ነው ማስበው። አንደኛ የክርስቶስን ሰው መሆን የክርስቶስን የማዳን ሥራ ሁሉ ከንቱ የሚያደርግ ነው ይሄ ትምህርት። ምክንያቱም ብስራተ መልአክ ከኃጢአት ነፃ ማድረግ የሚችል ቢሆን ኖሮ በብሉይ ኪዳን ለምሳሌ የማኑሄ ሚስት የሶምሶን አባትና እናት እኮ ብስራተ መልአክን ሰምተዋል። በመጽሐፈ መሳፍንት ምዕራፍ 13 ከቁጥር 1 እስከ 20 የእግዚአብሔር መልአክ ተገልጾ እኮ ልጅን እንደሚወልዱ ነግሯቸዋል። ታዲያ እንዴት እነሱ አልነጹም? ሁለተኛ በአዲስ ኪዳንም እነ ዘካርያስን ተመልከት። ሉቃስ 1 ከ13 እስከ 20 ቢመለከቱት ቅዱስ ገብርኤል ዘካርያስን አብስሮታል። በብስራተ መልአክ የሚያነጻ ቢሆን ኖሮ እነ ዘካርያስ እነ ኤልሳቤጥ በነጹ፣ ዮሐንስ በነጻ፣ የሶምሶን አባትና እናት በነጹ ያስብላል። ሌላው ብስራተ መልአክማ ጥንተ መርገምን ማላቀቅ ቢችል ኖሮ በኢዮር በራማ በኤረር ያሉት ነገደ አጋይስ፣ ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት፣ ነገደ አርባብ፣ ነገደ መናብርት፣ ነገደ ስልጣናት፣ ነገደ ሊቃናት፣ ነገደ መኳን፣ ነገደ መላእክት በአጠቃላይ መጥተው ዓለምን ያድኑ ነበረ፣ ግን አልቻሉ። ስለዚህ ብስራተ መልአክ ጥንተ መርገምን የመናድም ኃይል አልነበረውም። እንደውም የቅዱስ ገብርኤል ብስራት ጥንተ መርገምን ማላቀቅን ይችላል ከተባለ ከክርስቶስ የማዳን ሥራ ጋር እኩል ነው ማለትም ነው። ይሄ ደግሞ ፍጹም የለየለት ክህደት ነው። ስለዚህ በእግዚአብሔር ብስራት የሰሙም አሉ እኮ። አሁን ለምሳሌ አብርሃም ሚስት ሳራ እግዚአብሔር ራሱ ከርሞ እንደዛሬ እመጣለሁ ሚስት ሳራ ወንድ ልጅ ታገኛለሽ ብሎታል። እንኳን አይደለም ከመላክ ከእግዚአብሔር ሰምተዋል ማለት ነው። ስለዚህ ይሄ ሁሉ የሰማ ጥንተ መርገም መነሳ ቢችል ኖሮ መላእክት ተልከው ዓለምን ያድኑ ነበረ። ነገር ግን ይሄ ሊሆን አልቻለም። ይሄ ነው ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬም በመድኃኒቴ ሐሴት ታደርጋለች በማለት እግዚአብሔር መድኃኒቴ ብላ ጠርታለች። ስለዚህ መድኃኒቴ ካለች ያለችበት ምክንያት ለምንድነው? ጥንተ በደል ቢኖር አይደለም ወይ ብሎ የሚከራከሩ አሉ። ቅድስት ድንግል ማርያም ይህን ነገር የተናገረችው መጻሕፍተ ብሉያትን ስለምታነብ ነው። ታውቋቸዋለች። ይሄ ጥቅስ ከእመቤታችን ቅድስት ድንግል ማርያም ከመናገሯ በፊት ነቢያት ተናግረውታል። ለምሳሌ ከአበይት ነቢያት ኢሳይያስ በምዕራፍ 61 ቁጥር 10 ላይ አክሊልን እንደለበሰ ሙሽራ በጌጥ ሽልማቷን እንዳጌጠች ሙሽራ የማዳንን ልብስ አልብሶኛል፣ የጽድቅንም መጎናጸፊያ ደርቦልኛል ካለ በኋላ በእግዚአብሔር እጅግ ደስ ይለኛል፣ ነፍሴም በአምላክ ሐሴት ታደርጋለች ይላል። ይሄ ኢሳይያስ ቃል ነው። እንደገና እንባቆምም ይሄን ቃል ተናግሮታል። እንባቆም 3:18 ላይ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል። ስለዚህ ቅድስት ድንግል ማርያም መጻሕፍተ ብሉያትን ታነብ ስለነበረ ከነቢያት ቃል ጠቅሳ እሷም ይህን የቅድስና ጸጋን የሰጣት ሰማይና ምድር የማይወስነውን አምላክ 9 ወር ከ5 ቀን በማህፀኗ እንድትሸከም ያደረጋት ፈጣሪዋን በዚህ ቅዱስ ቃል አመስግናበታለች እና ይህን ቃል በደንብ
አድርገን መርምረን ማየት አለብን። በመድኃኒቴ አለች እንጂ ወደፊት በሚያድነኝ አላለችም። አሁንም ቢሆን በመድኃኒቴ ነው ያለችው፣ ወደፊት በሚያድነኝ አላለችም። እዚህ ላይ አጠንክረን እናያለን። መድኃኒቴ ማለቷም አሁንም እኛ በደንብ አድርገን የታመነና ትክክል መሆኑን እንመሰክራለን። ለምሳሌ ከእናቷ ማህፀን ጀምሮ ጥንተ ኃጢአት ካመጣው መርገም እንዳይደርስባት አስቀድሞ በጸጋው ጠብቋታል። አየ በመድኃኒቴ ልትል ትችላለች። ምክንያቱም አስቀድሞ ጥንቱኑ በጸጋው ጠብቋታል። አሁን ድህነት የሚለውን ቃል ተርጉመን ማየት ያስፈልጋል ብዬ አስባለሁ። እንደ ነገረ መለኮት ትምህርት ድህነት የሚለው ወይም ሳልቬሽን ይሉታል ሊቃውንቱ ነገረ መለኮት መርማሪዎች እና ሁለት አይነት ድህነት አለ። ሐላፊ ድህነትና የሚመጣ ድህነት ተብሎ ሊከፈል ይችላል። ለምሳሌ ኃጢአት ድህነት ስንል ኃጢአት ከመስራትም በፊት ጭምር የሚከላከል ጸጋ ነው። ስለዚህ ነገር ይሁዳ እንዲህ ያስረዳል። በቁጥር ምዕራፍ 1 ነው። በቁጥር 24 እስከ 25 ምን ይላል? ሳትሰናከሉም እንዲጠብቃችሁ ይላል። ከመሰናከላችሁ በፊት ማለቱ ነው። ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ይላል። ስለዚህ ድህነት የሚለው ቃል ኃጢአትን ከመስራት በፊትም ጭምር የሚጠብቅ ጸጋ እንደሆነ ከይሁዳ መልእክት እንረዳለን። ስለዚህ ቅድስት ድንግል ማርያም በውርስ ኃጢአት ምክንያት ከመጣ የበደል ጉድጓድ ውስጥ ተሰነካክሎ ከመውደቅ ጥንቱኑ ገና ከእናቷ ማህፀን ጀምሮ እግዚአብሔር መንፈስ ቅዱስ ጠብቋታል። ሳትሰናከሉ በፊት እንዲጠብቃችሁ ብሎ ይሁዳ እንደተናገረ ማለት ነው። ስለዚህ ራሷ ይህም ያለምንም ጣልቃ ገብነት በእግዚአብሔር ጸጋ የተከናወነ ስለሆነ ራሷ መድኃኒቴ ብላለች። አንድ ምሳሌ እናስረዳ። የባህሪ አምላክ ኢየሱስ ክርስቶስ በጽንሰቱ፣ በልደቱ፣ በማስተማሩ፣ በስቅለቱ፣ በትንሳኤው፣ በእርገቱ ዘላለማዊ የድህነት ሥራን ሰርቷል መጽሐፍ ቅዱስ እንደሚነግረን። ስለዚህ ገና ከእናቷ ማህፀን ጀምሮ ጥንተ መርገም እንዳይደርስባት ጠብቆ አድኗታል። ስራውን በእናቱ ጀምሯል። አሁን አንድ ምሳሌ ነኝ። አንድ ሰው ጥልቅ ጉድጓድ አጠገቡ አለ። አደናቅፎት ጉድጓድ ውስጥ ገባ፣ ጭቃ ውስጥ ወደቀ። አድኑኝ አድኑኝ ብሎ ጭቃ ውስጥ ሆኖ ጉድጓድ ውስጥ ሆኖ ይጮሃል። ከዛ የሚረዳው ሰው ይመጣና ክንዱን ወይም ገመድ ልኮ ወይም መሰላል ልኮለት ወይም በእጁ ስቦ ከጉድጓዱ ያወጣዋል። ስለዚህ ያውጪው ለዛ አዳኙ ነው። አዳንከኝ አዳኜ ነህ ይለዋል። ጭቃ ውስጥ ይወደቀው ጉድጓድ ውስጥ ይወደቀው ይሄ አንድ ነው። አንደኛው የድህነት አይነት ነው። ወድቆ ተሰነካክሎ ረመጥ ውስጥ ከገቡ በኋላ የሚዳን ድህነት። ሁለተኛው የድህነት ሳትሰናከሉ እንዲጠብቃችሁ ያለው ይሁዳ ደግሞ ምሳሌ እንያዝ። አንዲት ሴት በመንገድ እየተጓዘች እንደሆነች እናስብ። ከፊት ለፊቷ ጉድጓድ አለ። መግባት ትችላለች ጉድጓድ ውስጥ። ግን አስቀድሞ ከፊቷ ጥልቅ ጉድጓድ እንዳለ የተረዳ ሰው ገና ጉድጓድ ውስጥ ሳትገባ በፊት ነካ ነካ አድርጎ ከፊት ለፊት ጉድጓድ ስላለ ብሎ መለስ ያደርጋታል። አልገባችም ማለት ነው። ስለዚህ እንደውም ከመጀመሪያው ይልቅ ያዳናት ሁለተኛዋን ነው። አንድ እንደዛ ሰው ወድቃ ጭቃ በጭቃ ሆና አልወጣችም። አስቀድሞ ነካ ነካ አድርጎ አድኗታል። ስለዚህ አዳኜነ ጉድጓድ ውስጥ ከመግባቴ በፊት ጠብቀኸኛል ልትለው ትችላለች አዳኟ። ስለዚህ ቅድስት ድንግል ማርያምም ገና ከእናቷ ማህፀን ጀምሮ ጥንተ መርገም እንዳይደርስባት የእግዚአብሔር ጸጋ ጠብቋታል። በጽንስም ጊዜ ቢሆን ሴቶችን ንጽነስ ባሉ ጊዜ ዘራብሲ ሩካቤ ሲቀበላሉ። ሰስሎተ ድንግልና አለ። ሲወልዱ ጣር ጋር ጭንቅ አለ። እንደገና ፈቲው ይነሳል። ይሄ ሁሉ እንዳይደርስባት በጽንስ ጊዜ ጠብቋታል። ከእናቷ ማህፀን ጀምሮ ደግሞ ከጥንተ መርገም ጠብቋታል። ስለዚህ እንደውም ድርብርብ ነው ለሷ የተደረገላት። ስለዚህ በመድኃኒቴ ብላ እንደውም ሐሴት ታደርጋለች ብላ አመስግናበታለች ፈጣሪዋ። ሌሎች ደግሞ የቅዱስ ያሬድን ድርሰት ይዘው ንጽሖ ስጋሃ ሀደረ ላይ ሊሃ ይላልና ስለዚህ ከምንድነው ያነጻት መርገም ቢኖር ነው ብሎ የሚከራከሩ አሉ። ለነዚህስ የሚሰጡት መልስ ምንድነው? በረከቱ ይደርብንና ሊቁ ማህሌታይ ቅዱስ ያሬድ ይህን ቃል የተናገረው ከመዝሙረ ዳዊት ተነስቶ ነው። አንጽሖ ስጋሃ ቀዲሶኪያ ሀደረ ላይ ሊሃ ስጋዋን አንጽቶ እርሷንም ለይቶ በእርሷ አደረ። ይህ ቃል የተነገረው በዳዊት ነው።
ዳዊት አስቀድሞ በመዝሙር 45 ከቁጥር 4 እስከ 6 ቀደሰ ማኅደሮ ልዑል ይላል። ቀዲሶ ኪያህ ያለው ከዚህ ነው የወጣው። ልዑል ማደሪያውን ቀደሰ ማለት ለየ ወይም እናቱን በድንጋሌ ስጋ በድንጋሌ ነፍስ አጸና አከበረ ካለ በኋላ ዳዊት ምን አለ? እንዳትታወክ አለ እግዚአብሔር በመካከሏ ነው፣ እግዚአብሔርን ፈጥኖ ይረዳታልና ማለት እመቤታችን ከወንድ ጋር ሩካቤን ከሚፈጽሙ የወንድ ዘርን ከሚቀበሉ ያን ጊዜ ከድንግልናቸው ከሚለዩ በምጥ ሰዓት ወይም በወሊድ ሰዓት ደግሞ በህማም በጣር በህማም ለዲዮ ልደክ ይኩን ምግባኪያ በምትክ ያለው ቃል ሊፈጸም በጣር በጋር የሚወልዱ ከነዚህ ሁሉ ነገር እግዚአብሔር አስቀድሞ ለይቷታል ድንግልን። ስለዚህ ሊቁ ምን አለ? ቀዲሶ ኪያሃ ለይቶ ማለት ነው፣ ለይቷታል። አንጺሆ ያለው ደግሞ ምንድነው? ከምን አነጻት? አነጻት የምንለው አሁንም በጽንስ ጊዜ ከሆኑት ግብራት ነው። አንድ ቅድም እንደተናገርኩት ሴቶች እንጽነስ ባሉ ጊዜ መጀመሪያ ፈቲው አለ ምኞት፣ የምኞት እንትን ውስጥ ይገባሉ። ሩካቤ ዘራ ግንኙነት ሲፈጽሙ ደግሞ ሰስሎተ ድንግልና ያጣሉ በጭንቅ። እንደገና በዛም በዘራ ብሲ ምክንያት ደግሞ ዘርን ይቋጥራሉ። እንደገና ሲወልዱ ከዚህ ሁሉ እንዳይደርሱባት ለይቶ ከናቷ ማይጸን ቀዲሶ ኪያሃ ለይቶ አንጺሆ ስጋሃ ደግሞ ከምን ከነዚህ ግብራት ነው። ይሄ ፍጹም የሊቅ ቃል እንደሆነ የምንረዳው ሃይማኖተ አበው ላይ አለ። የሚገርመው ለባለቤቱ ተጠቅሶ እናነባለን። ይሄ ቃል ይሄውም በሃይማኖተ አበው ሱንትዩ ምዕራፍ 110 ቁጥር 29 ላይ ራሱ ለክርስቶስ ጠቀሰው። ይሄንን ቃል ምን አለ? ወውቱ ይዜ ንጹም ሰለስቱ ግብራት አለው። ራሱን እኮ ነው ንጹም ሰለስቱ ግብራት ውቱኒ ንጹም ሰለስቱ ግብራት ዘውቶም ሩካቤ ወዘር ወሰስሎተ ድንግልና እለስሩአን በጓለማው ወሙራት ቦሙ ከታወቁት ሩካቤ በሩካቤ በሲ ከሚጸነሱ ድንግልናን አፍርሰው ማለት ከጽንስ ተቋጥረው በህማም በጭንቅ ከሚወለዱ ልደቱ ንጹህ ነው ይላል ራሱ ኢየሱስ ክርስቶስን። ስለዚህ እሷንም አንጺሆ ያላትማ ይሄ ነው። ሰዎቹ አንጺሆን የሚሉት ያሬድን አውቀው ሳይሆን ጥቅሱ በብዛት ወረብ ላይ ይደጋገማል እና ወረብ ላይ እየሰሙት ይመስለኛል እንጂ ያሬድን ያወቀማ ማርያምስ ተሐቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ትበራለች የሚለውንም ያነቡ ነበር ብዬ ነው ሐሳብ የምሰጠው። ሌሎች ደግሞ እንደዚሁ በብስራት ጊዜ መልአኩ ቅዱስ ገብርኤል መንፈስ ቅዱስ ይጸልልሻል ብሏታል ይላሉ። መጸለል የሚለውን ይይዙና በእርሷ ላይ የነበረ ሌላ ነገር ስለነበረ ከዚህ አጠራት አነጻት ብሎ ይተረጉሙታል። ይሄንንስ እንዴት ነው የሚመለከቱት? የመንፈስ ቅዱስ መምጣት ለምንድነው ነው? መጀመሪያ ነው እሷ ወንድን ሳላውቂ እንዴት ይሆናል ትለዋለች መልአከ እግዚአብሔርን። እሱ ደግሞ መንፈስ ቅዱስ ባንቺ ላይ ይመጣል አለ። ለጽንስ እንደሚመጣ ይናገራል። በግብረ መንፈስ ቅዱስ ነው ጽንሱ የሚከናወነው። አሁን እነዚህ ሰዎች ይጸልልሻል ብለው መጸለል ማለት ኩልል ማለት መንጻት ብለው ሊቁ ኪዳነ ወልድ መዝገበ ቃላትን ጠቅሰው የሚጽፉ አሉ። እነዚህ ሰዎች በፍጹም ዕውቀት አራት ነው ያውቃሉ። ማወቃቸውን የሚያውቁ ሰዎች አሉ አንደኛ። ሁለተኞቹ ያውቃሉ ማወቃቸውን የማያውቁ ሰዎች አሉ። ሶስተኞቹ አያውቁም አለማወቃቸውን ግን ያውቃሉ። አራተኞቹ አያውቁም አለማወቃቸውንም አያውቁም ነው የሚለው ትምህርት ሳይንሱ ትምህርት። ያውቃሉ ማወቃቸውን ከሚያውቁ ሰዎች መማር ያስፈልጋል። ያውቃሉ ማወቃቸውን የማያውቁ ሰዎችን ማንቃት ያስፈልጋል። ሶስተኞቹ ግን አያውቁም አለማወቃቸውን ያውቃሉ። እነዚህ ይጠይቃሉ ማስረዳት ይቻላል። ሶስተኞቹ ግን አያውቁም አለማወቃቸውንም አያውቁ። አራተኞቹ ይቅርታ ከነዚህ መሸሽ ነው። እነዚህ ሰዎች ግዕዙን አላወቁትም አለማወቃቸውንም አላወቁም። ጸለለና ጸለለ በንባብ ትምህርትም ያለፈ አይመስለኝም። ጸለለ የቀተለ ቤት ነው። ይጽልል ተብሎ ሚረባ ነው። ያ ጸለለ እንደተባለው ኩልል ማለት መንጻት መጥራት ነው። ለእመቤታችን ግን የተነገረው ጸለለ ነው። የቀደሰ ቤት ነው። ይጸልል ተብሎ ይሄዳል ይረባል። ስለዚህ ራሱ መንፈስ ቅዱስ ወኃይለሉል ይጼ ልለኪ ይጼ የቀደሰ ቤት ነው። ስለዚህ ጸለለ ከሆነ ደግሞ ትርጉሙ ይለወጣል። በላይ ሆኖ ማጥላት፣ ጥላ መሆን፣ ማልበስ፣ መክደን፣ መሸፈን፣ መከለል፣ መጋረድ ነው እንጂ ኩልል ማለት መንጻት አይደለም።
ስለዚህ እነዚህ ሰዎች የቀደሰን እርባታ ሳያዩ ዘለው ቀተለ ቤት ገብተው ነው የተበላሸባቸው። እንደውም ከፍ ብለን ካየንማ እንግሊዘኛውን እንኳን ማንበብ ይችሉ ነበረ። ኦቨርሻዶ ነው የሚለው ማጥላት ነው። ግዕዙ ይጸልልሻል ይጋርድሻል። እነዚህ ቅድም የጠቀስናቸው እነዛ ግብራት ሩካቤ ሲሰስሎተ ድንግልና ሕማመ ወሊዶ ሳሰረ እንዳይደርሱ ከላይ ሆኖ እንደ ጥላ ያጠላል። ጥላ ከላይ ፀሐይ ሩር እንዳይደርስ። ለዚህ ነው የልዑል ኃይል ይጸልልሻል ያለው። ጸለለ በሚለው ፍቺ ስላለ ሄዱ ትንሽ የተፈጠረ ችግር ይመስለኛል። የጥንተ አብሶ ክርክር በቤተክርስቲያናችን መቼ ተጀመረ? እንግዲህ እስከ ቤተክርስቲያን በቤተክርስቲያን ታሪክ እንደምንረዳው እስከ መጀመሪያው 5ኛ መቶ ክፍለ ዘመን ድረስ ቤተክርስቲያን በምስጢረ ሥላሴና በምስጢረ ስጋዌ ላይ በተነሱ ጉዳዮች ላይ ነበረ ተጠምዳ የነበረው። ምክንያቱም የነ አሪዮስ ጉዳይ ነበረ፣ የነ ሰባሊዮስ በምስጢረ ሥላሴ፣ የመቅዶኒዎስ በመንፈስ ቅዱስ ጉዳይ፣ የነ ንስጥሮስ ይሄ ሁሉ ጉዳይ ስለነበረ አብዛኛውን ጊዜ በምልአተ ኃጢአት በጥንተ በደል የሚነሱ ተከራካሪዎች ስላልነበሩ ብዙውን ጊዜ ሊቃውንቱ ያሳልፉት በምስጢረ ሥላሴና በምስጢረ ስጋዌ ጉዳይ ላይ ነበረ። እነዚህም ጉባኤያቱን እንዲህ ሲባል ግን ሊቃውንቱ አልጻፉም አላነሱም ማለት አይደለም። ይሄን ጉዳይ ያነሳው ለመጀመሪያ ጊዜ ሄሬኒዮስ ነው። ሄሬኒዮስ ያው በሁለተኛው መቶ ክፍለ ዘመን የነበረ ሊቅ ነበርና ከግኖስቲኮች ጋራ በሚያደርገው ክርክር የሰው የአዳም ኃጢአት በሰው ልጆች ላይ የሚከብዱ አሉታዊ ውጤቶችን እንዳመጣ የሰው ልጆችም ይህን ኃጢአት ይጋሩ እንደነበረ ሄሬኒዮስ ከግኖስቲኮች ጋራ ባደረገው ክርክር ጽፏል። ይህ ግን ሲከራከር ግን ድንግል ማርያምን ለይቶ የውርስ ኃጢአት እንደሌለባት አስቀምጧል። በተለይ አድቨርስ ሄሬሲስ የሚባል የኑፋቄ መልስ የሰጠው መጽሐፍ አለ። እንደውም ከሔዋን ጋር ያነጻጽርና የቀደመችው ሔዋን አለ በወደቀው መልአክ ቃል ወደቀች ይላል። በዚህም ከእግዚአብሔር ጋር እንዳትኖር ተሰደደች፣ ቃሉን ተላልፋለች። ሁለተኛዋ ድንግል ደግሞ በመልአክ ቃል የእግዚአብሔርን ቃል ተቀብላለችና የምስራቹን ስለሰማችላ ከእግዚአብሔር ጋር አንድነት አላት እያለ አነጻጽሮ መልስ ይሰጣል። ይሄም በጣም የሚገርም ነው። ለምሳሌ በምስራቁ ሊቃውንት ነበሩ፣ የምዕራብም ከምዕራብ ሊቃውንት ለምሳሌ እነ ቆጵሪያኖስ ሲፕሪያን የካርቴጁ ማለት ነው እና አምብሮስ እና አውግስጢኖስ የላቲኖቹ እነዚህ በደንብ አድርገው አስተምረዋል። በብሉይ ይተላለፍ እንደነበረ። አሁን ክርክሩ ሞቅ ብሎ የተነሳው በፔላጊዮስ ምክንያት ነው። ፔላጊዮስ እና አውግስጢኖስ ነው ይሄን ክርክር ያነሱት ለመጀመሪያ ጊዜ። ምክንያቱም ፔላጊዮስ አዲስ ኪዳን የተማረ ነው፣ የአሪስቶትልን ፍልስፍና ያነብ የነበረ ነው፣ አንጾኪያ ጉባኤም የነበረ ነው እና ሮም እድሜው ገፍቶ በ409 ዓመተ ምህረት ሮምን ሲጎበኝ በጣም የክርስቲያኖች ስነ ምግባራቸው ዘግጦ ያል እና በጣም አዝኖ መናኒም ነገር ነው ይሄ ሊቅና ምንድነው ችግሩ ሲላቸው እንደ በአዳም ኃጢአት ምክንያት የሰው ሁሉ ተፈጥሮ በውርስ ኃጢአት ስለረከሰ መልካም ስራ መስራት አንችልም ብለው ያልሆነ ምክንያት ይደረድሩለታል። አሁን ይሄ ሰው እንግዲህ ጌታ ሰው ሲፈጥረው በፍጹም ነፃ ፈቃድ ነው የፈጠረው ብሎ ለነሱ መልስ ሰጣለሁ ብሎ መልስ መስጠቱ ተገቢ ሆኖ ሳለ ግን ያልሆነ ክደት ጽፎ ተናገረ። ለምሳሌ አዳም ሲፈጠር ሟች ሆኖ ነው እንጂ ያው ሆኖ አይደለም። ስለዚህ አዳም ሞት በተፈጥሮ እንጂ በኃጢአት የመጣ አይደለም። ስለዚህ አዳም ባይበድል የሚሞት ነበር የሚል ትምህርት ውስጥ ገባ። የአዳም በደል ራሱን እንጂ አዳምን ዘር አልጎዳም። እንደውም በብሉይ ኪዳን የውርስ ኃጢአት የሚባል የለም የሚል አስተማረ። ሰው በራሱ ስራ እንጂ በአዳም በደል አልሞተም አይሞትም፣ በክርስቶስም መነሳት አይነሳም የሚሉ ብዙ ነገሮች አስተማረ። በዚህ ምክንያት ያው የሂፖ ጳጳስ የነበረው አውግስጢኖስ ጋር ተገናኝተው በቃልና በጽሁፍ ተከራክረዋል። በተለይ አውግስጢኖስ ብዙ መልስ ሰጥቶታል ለፔላጊዮስ። ግን በጣም የሚገርመው አውግስጢኖስ በብሉይ ኪዳን ዘመን ይተላለፍ እንደነበረ ሲያስቀምጥ ቅድስት ድንግል ማርያምን ግን ለይቷል። ይሄን በድርሰቱ ላይ እንደውም ምን ይላል? በጌታችን ክብር ይላል ኃጢአትን በተመለከተ ቅድስት ድንግል ማርያምን አስመልክቼ ምንም አይነት ጥያቄ ለማንሳት አልመኝም ይላል ብሎ ሰፊ ጽሑፍ ጽፏል። እዛ ውስጥ አንገባም። ይሄ ሰው በሰሜን አፍሪካ በ416 በ418 እንደገና ቅርጣግና ላይ ማለት ነው እንደገና በሮም ተወገዘ። በ431 ዓመተ ምህረት ያው በጉባኤ ኤፌሶን 200 ሊቃውንት ባሉበት ንስጥሮስም ሲወገዝ አብረው ፔላጊዮስንም አውግዘውታል። ይሄ ነው። ሌሎች ደግሞ ይሄን የጥንተ አብሶ ሐሳብ የሮሙ ጳጳስ ፒዮስ የተባለው በ1854 ያነሳው ሐሳብ እንጂ የጥንት ቤተክርስቲያን አባቶች
ይህን ሐሳብ አንስተው አልተወያዩም አልጻፉም የሚሉ አሉ። እና እነሱስ እንደሚያገናኙት ምንድነው ያው ስነ መለኮት ቃሉ ኢማኩሌሽን ኮንሴፕት የሚለው የፒዮስ ጅማሬ እንጂ ከዛ በፊት አልነበረም ይላሉ። እንዴት ነው እነሱ የሚያዩት? እንግዲህ ፒዮስ በ1854 በጣም ቅርብ ጊዜ ነው ኢማኩሌት ኮንሰፕሽን እንትን ያመጣው። ይሄማ ከስንት ሺህ በፊት እንዴ! አሁን ለዚህ ምስክሮቹ ምንድነው? አሁን ጽሁፍ በብዙ መልኩ ይታያል። መጀመሪያ ከሐዋርያት ቀጥለው የነበሩ ሐዋርያውያን አበው የምንላቸው አፖስቶሊክ ፋዘርስ የሚባሉት ነው በነገረ መለኮት። ሁለተኛ አቀብተ እምነት የምንላቸው አፖሎጄቲክስ ናቸው። ሶስተኛ ደግሞ የወርቃማው ዘመን ሊቃውንት ኒቄያ ላይ፣ ቁስጥንጥንያ ላይ፣ ኤፌሶን ላይ የነበሩ በጣም በርካታ መጻሕፍትን የጻፉ ሊቃውንት ናቸው። 1854ማ በጣም ቅርብ ነው እኮ። ስንት ሺህ ዓመት ሙሉ ንጽህናዋን ቅድስናዋን ሲጽፉ ኖረዋል። እና አትናቴዎስ ንጹህና ያልተነካሽ ድንግል ይላል። በእውነት ብዙ መጽሐፎች አሏት። በተለይ ስለ ስግው ቃል የጻፈው እነ ተወዳዳሪ የሌለሽ እግዚአብሔር ያከበረሽ መለኮት የጠበቀሽ ቴዎዶጦስ የጠበቀሽ ባንቺም ውስጥ አለ በኃጢአት ውስጥ መጽነስን ወይም በኃጢአት ውስጥ መውለድን በጭራሽ አላውጅም ቴዎዶጦስ ስለ አምላክ እናት የጻፈው። ይሄ እንግዲህ በ303 ዓመተ ምህረት ነው። ጎርጎርዮስ ዘእንዚናዙ በ329 በስጓ በነፍሷ አስቀድሞኑ ንጽሕት ከተደረገችው ይላል። እነ ዮሐንስ አፈወርቅ በጣም የሚገርመው ወሶበ ረከበ ስጋሃ ቅዱሰ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ መቅደሰ ሕያው ለወልዱ ንጹህ ስጋዋን ንጹህ ነፍሷን ባገኘ ጊዜ አስቀድሞ ማለት ነው። እና ያሬድ ማርያም ሰታቱም ትካት ውስጥ ተከርሱ ላድ ይሄ ሰው ፒዩስ ከመነሳቱ እኮ ከሺህ ዓመት ቀደም ያሉ ናቸው እነዚህ ሁሉ ሊቃውንት። እና አባ ጊዮርጊስ ደግሞ በአራተኛው መቶ ክፍለ ዘመን ውእቱ ኬ ጰራቅሊጦስ ዘአቀባ ለድንግልም ከርሰማ ከመይትጌጊ ለዓለም ይሄን ሁሉ የመሰለ ሊቃውንት ጽፈው አኑረዋል። እነ ጎርጎርዮስ፣ እነ ባስልዮስ፣ እነ አትናቴዎስ፣ እነ ቄርሎስ ሌሎችም በወርቃማው ዘመን ሊቃውንት እንጂ የፒዩስ ጅማሬ አይደለም። ይሄ እንግዲህ ከሊቃውንቱ መጻሕፍት ጋር አለመተዋወቅን ያሳያል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይህንን የሊቃውንት ምስክርነት አብነት በማድረግ በመልአተ ጉባኤ ሲኖዶስ ደረጃ ቅድስት ድንግል ማርያም ከኃጢአት ጥንተ በደል ካመጣው ኃጢአት ሁሉ ንጽሕት እንደሆነች አስቀድማ አውጃለች። ዓለም እስኪያልፍ ድረስም ይህን እውነት ለልጆቿ ታስተምራለች። እውነት ነው። እነ ኤፍሬም ሶርያዊ እና አባ ጊዮርጊስ ዘጋስጫ በሀገራችን ላይ የሷ ንጽህናና ቅድስና አምልተው አስፍተው ተናግረዋል። አስቀድመው ሌላ የሚጨምሩት ነገር ይኖርዎታል? እንግዲህ ቅድስት ድንግል ማርያም ንጽህና ቅድስና የማይገሰስ ነው። አንድ ታላቅ ሊቅ የተናገረው ነገር አለ። ቅድስት ድንግል ማርያምን ይላል በእጅጉ አከበርኳት አመሰገንኳት ወይም በእጅጉ ወደድኳት ብለ አትጨነቅ። ልጇ ኢየሱስ ክርስቶስ የወደዳትን ያህል አንተ መውደድ አትችልም ይላል። ይሄ በጣም ፍጹም የእናትና የልጅ ፍቅር አለ። ስለዚህ የቅድስት ድንግል ማርያምን ንጽህናዋን ቅድስናዋን ቤተክርስቲያናችን ከብሉይ ኪዳን ከአዲስ ኪዳን ከመጻሕፍተ ሊቃውንት ምስክርን ይዛ ታስተምራለች። በርካቶች ደግሞ በስህተት መንገድ ተጉዘው ይሄንን ነገር አምጥተዋል። ስለዚህ ምእመናኖች ዘመን ካመጣው ዘመን ከወለደው ከዚህ ስህተት እንዲጠበቁ የብሉይ ኪዳን መጻሕፍትን የአዲስ ኪዳን መጻሕፍትን ይልቁኑ ደግሞ ከመጻሕፍተ ሊቃውንት ጋራ እንዲተዋወቁ ያውቃሉ ማወቃቸውን ከሚያውቁ ሰዎች እንዲማሩ እቹም የጥበብ ሁሉ መገኛ ቤተክርስቲያን ናትና ትልቁን ዕውቀት እንዲቀስሙ መንፈሳዊ መልእክቴን አስተላልፋለሁ።